ውድ የሆኑ የፊት ክሬሞች ቃል የሚገቡትን ያህል ውጤት አያስገኙም። ብዙ ሰዎች በገንዘብ ውድ የሆኑ ኮስሞቲክስ ምርቶችን ይገዛሉ። የውጭ ሀገር ታዋቂ ብራንዶችን ይፈልጋሉ፣ ግን ብዙ ጊዜ የሚጠበቀው ለውጥ ሳያገኙ ገንዘባቸውን ብቻ ያባክናሉ። ብዙ ሰዎች በመጀመሪያ ክሬም ሲጠቀሙ ቆዳቸው ትንሽ የመብራት ምልክት ያሳያል፣ ነገር ግን ከጊዜ በኋላ ውጤቱ ይጠፋል። እንዲያውም ቆዳችን ይሳሳብ ወይም እየጠቆረ ሲሄድ ያስተውላሉ። እውነቱ ግን ለቆዳችሁ የሚያስፈልገው እውነተኛ ምግብና ፈውስ ያለው ከውጭ በሚመጡ ኬሚካሎች ውስጥ ሳይሆን በኩሽናችሁ ውስጥ በሚገኙ ተፈጥሯዊ ነገሮች ውስጥ ነው። ብዙ ተፈጥሯዊ እቃዎች በእርግጥ በቆዳ ላይ ከማንኛውም ሰው ሰራሽ ኬሚካል ምርቶችና የተሻለ ዘላቂ ውጤት ሊያስመጡ ይችላሉ። ምክንያቱም ቆዳችን ተፈጥሯዊ ነገርን የመቀበል አቅሙ ከፍተኛ ስለሆነ ነው። ምክንያቱም እነዚህ የቤት ውስጥ ውጤቶች በተፈጥሮ የታሸጉ ቫይታሚኖችን፣ መርዛማ ነገሮችን የሚያጠፉ አንቲኦክሲዳንትና ጥልቅ የቆዳ እርጥበትን ናቹራል ሞይስቸራይዝ ይይዛሉ። እነዚህ ንጥረ ነገሮች ቆዳን ያበራሉ፣ ሴሎችን ያድሳሉ፣ ቆዳን ያለሰልሳሉ እና ከሁሉም በላይ ደግሞ ያለ ጊዜ የሚመጣን እርጅናና የፊት መሸብሸብን ያዘገያሉ። ዛሬ ፊታችሁን እንደ ሕፃን የሚያለሰልሱና መልካችሁን ሳያበላሹ የሚያበሩ 8 ድንቅ የቤት ውስጥ ማስኮችን በጥልቀት እናያለን። እነዚህ ማስኮች በቀላሉ በቤት የሚዘጋጁ ምንም አይነት የጎንዮሽ ጉዳት የሌላቸውና ለማንኛውም የቆዳ አይነት የሚሆኑ ናቸው። ውድ ክሬሞች መግዛት አያስፈልግም። ዛሬ የምነግራችሁ ሚስጥር በትንሽ ሳንቲም ትልቅ ውበትን የምታተርፉበት ነው። እነዚህን ማስኮች ስርዓቱን ጠብቃችሁ በመጠቀም ብቻ ቆዳችሁን በ7 ቀናት ውስጥ ድንቅ የሆነ ለውጥ ብርሃን ማየት ትችላላችሁ። በተለይ ቁጥር 5 ላይ የምንመለከተው ማስክ የብዙ ሰዎችን ፊት ከአሳሳቢ ጠባሳና ጥቁረት የቀየረ ድንቅ ውህድ ነው። ስለዚህ እስከ መጨረሻው ቪዲዮን ተከታተሉ። እያንዳንዱ ረድፍ ለቆዳችሁ አዲስ ህይወት የሚሰጥ መረጃንም ይዟል። አሁን ወደ መጀመሪያውና እጅግ ተወዳጅ ወደ ሆነው ማስክ እንምጣ። ይህ ማስክ ዘ ናቹራል ብሌች ተብሎ ይጠራል። ይህ የድንችና የሎሚ ጭማቂ ማስክ ነው። ሁለቱም ነገሮች በቤታችን ውስጥ በቀላሉ የሚገኙ ናቸው። ይህ ማስክ በተለይ ለጥቁር ነጠብጣብ፣ ለፀሐይ ቃጠሎና መልኩ ለቀየረ ደረቅ ቆዳ በጣም ድንቅ መፍትሄ ነው። ድንች ውስጥ ካቴሎሲስ የተባለ ተፈጥሯዊ ኢንዛይም ይገኛል። ይህ ኢንዛይም በብዙ ውድ የፊት ክሬሞች ውስጥ የሚጨመር ሚስጥራዊ ንጥረ ነገር ነው። ይህ ኢንዛይም ቆዳን በተፈጥሯዊ መንገድ ለማብራትና የጠቆሩ የፊት ክፍሎችን ወደ ነበሩበት ለመመለስ ይረዳል። ድንች እንዲሁም በቆዳ ላይ ያለውን ጨለማ ነጠብጣብ እና ከዓይን ስር የሚወጣውን ጥቁረት በሂደት ያቀንሳል። ሎሚ ደግሞ በቫይታሚን ሲ እጅግ የበለጸገ በመሆኑ ለቆዳ ጥራት ቁጥር 1 ተፈላጊ ንጥረ ነገር ነው። ቫይታሚን ሲ የቆዳን ሜላኒን በማስተካከል ቆዳንም ያበራል። እንዲሁም ኮላጅን የተባለ ፕሮቲን ምርት ያበረታታል። ኮላጅን ለቆዳ ጥንካሬና ወጣትነት ወሳኝ ነው። ይህ ማስክ ቆዳችሁን በማጽዳት እና ቀዳዳዎችን በማጠበብ የቆዳ ጥራትን ይከላከላል። ይህ ማስክ በተደጋጋሚ በሳምንት 2 ጊዜ ሲጠቀሙት ቆዳችሁ ብሩህና ንጹህ ሆኖ ታገኙታላችሁ። ማስጠንቀቂያ፣ ቆዳችሁ ስስ ወይም በሎሚ ስሜታዊ ሴንሲቲቭ ከሆነ ሎሚን ትታችሁ ድንቹን ብቻ ተጠቀሙ። አሁን ደግሞ ወደ ሁለተኛው ማስክ እንምጣ። ይህ ቆዳን እንደ አዲስ የመገንባት አቅም አለው። ይህ የፓፓያና የማር ማስክ ነው። ፓፓያ ለፊት ቆዳ ታምረኛ ፍሬ ነው ቢባል ማጋነን አይሆንም። ፓፓያ ተፈጥሯዊ ኤክስፎሊየተር ነው። በውስጥ ያለው ፓፓፊን የተባለ ኢንዛይም ይይዛል። ኤክስፎሊዬሽን ማለት በቆዳችን ላይ የተከማቹ የሙት ህዋሳትን ዴድ ስኪን ሴልስን የማስወገድ ሂደት ነው። በቆዳ ላይ የሚታየው ሻካራነት፣ ድርቀትና ብርሃን ማጣት ዋናው ምክንያት እነዚህ የታፈኑ የሞቱ ቆዳዎች ናቸው። ፓፓያ ይህን የሞተ ቆዳ በቀላሉ በማስወገድ ከስር ያለው አዲስና ለስላሳ ቆዳ እንዲወጣ ያደርጋል። ማር ደግሞ ለቆዳችን በተፈጥሯዊ ጥልቅ እርጥበት ሃይድሬሽን ይሰጣል። ቆዳን ከመላላጥ ይከላከላል፣ ያለሰልሳል እና የተፈጥሮ ወጋገን እንዲኖረውም ያደርጋል። ማር እንዲሁም አንቲባክቴሪያል ባክቴሪያ ተከላካይም ባህሪነትም አለው። ይህም የባክቴሪያ ምክንያት የሚመጣን ብጉር ለመቀነስና ቁስለትን ቶሎ ለማዳንም ይረዳናል። አሁን ወደ ሶስተኛው ማስክ እንምጣ። ይህ ማስክ ተፈጥሯዊ ቦቶክስ ናቹራል ቦቶክስ ይባላል። ይህ የእንቁላል ነጭና የቡና ማስክ ነው። ቆዳን ለመወጠር ምርጡ መንገድ ነው። እንቁላል ነጭ በፕሮቲን የበለጸገ በመሆኑ ፊቶ ላይ ሲቀባ ወዲያውን የማጥበቅ ታይትኒንግ ኢፌክት ስሜትን ይፈጥራል። ይህ ማለት የተላቀቀ ቆዳን ይወጥራል፣ ቆዳችንን ያጠባል፣ ይሁም ወጣት የመምሰል እድልን ይጨምራል። ቡና ደግሞ በውስጡ ባለው ካፌን አማካኝነት የቆዳ ደም ዝውውርን ያፋጥናል። ደም በደም ሲዘዋወር ቆዳችን ኦክሲጅን ያገኛል። ይህን ቆዳ እንዲበራና እንዲነቃም ያደርገዋል። አራተኛው ማስክ ደግሞ ለደረቅ ቆዳ ፍቱን መድኃኒት ነው። ይህ የሙዝና የእርጎ ማስክ ነው። ቆዳን የሚመገብ ስራን ይሰራል። ልክ እንደ ቫይታሚን ሙዝ በፖታሽየምና በቫይታሚን ቢ የበለጸገ ነው። ይህ ቆዳን ጥልቀት እርጥበት ይሰጣል። ለረጅም ጊዜ ቆዳ እንዳይደርቅም ይከላከላል። እርጎ ደግሞ ላክቲክ አሲድን ይዟል። ላክቲክ አሲድ ቆዳን በለስላሳ መንገድ ያጸዳል። ይህ ማስክ ቆዳን እጅግ በጣም ለስላሳና የሐር ጨርቅ እንዲመስልም ያደርገዋል። በተለይ ፊታችሁ የሚላላጥና የሚሰነጣጠቅ ከሆነ ይህ ማስክ የመጀመሪያ ምርጫችሁ ይሁን። እንዲሁም ጥቃቅን የፊት መሸብሸብ መስመሮች ለመቀነስም ይረዳሉ። አሁን ወደ ቁጥር 5 እንምጣ። ይህ ማስክ ዘ ሂለር ወይም ፈዋሹ ይባላል። ይህ የሬት እና የዱባ ማስክ ነው። እጅግ ቀዝቃዛና ረጋ ያለ ውህድ ነው። ይህ ማስክ በተለይ በፀሐይ ለተቃጠለ፣ ለቀላ ወይም ለቆሰለ ቆዳ እጅግ በጣም ምርጥ ነው። ኦሊቬራ ቆዳን የማረጋጋትና የቆሰሉ ሴሎችን የመጠገን ታምራዊ አቅም አለው። እንዲሁም ኢንፍላሜሽን የቆዳ መቅላትና ማበጥ በከፍተኛ ሁኔታ ይቀንሳል።
ዱባ ደግሞ 95% ውሃ ነው። ይህ ለቆዳ ከፍተኛ የውሃ መጠን ሃይድሬሽን ይሰጣል። ይህ ቆዳን ከውስጥ ሃይድሬት በማድረግ የቆዳ ድርቀትን ማቃጠል ወዲያውም ያስታግሳል። ከታጠበ በኋላ ቆዳን በጣም ለስላሳና ቀዝቃዛ ያደርገዋል። ይህ ማስክ በተለይ ስስ ቆዳ ሴንሲቲቭ ስኪን ላለው ሰው አንደኛና ዋነኛ መድኃኒት ነው። ቆዳችሁ በኬሚካል ተጎድቶ ከሆነ ወይም በፀሐይ ቢቀላ ይህ ውህድ ወዲያውኑ ያክመዋል። በፀሐይ በብዛት ለምትጋለጡ ሰዎች ይህ ማስክ በሳምንት 3 ጊዜ ቢደረግ የቆዳ ካንሰርንና ጉዳትንም ይከላከላል። በቀጣይ ክፍል ደግሞ ቀሪዎቹ 3 ማስኮች የ7 ቀን ቆዳ ቻሌንጅ እና ደህንነቱን ጠብቅ አጠቃቀምን እናያለን። ወደ 6ኛው ማስክ ስንመጣ ወደ ጥንታዊና ውጤታማ ሚስጥር እንገባለን። ይህ ማስክ ዘ ኤንሸንት ግሎ ይባላል። የሽምብሮ ዱቄትና እርድ። ይህ ማስክ በተለይ ቅባታማ ቆዳ ላላቸው ሰዎች እንደ ንጉስ የሚታይ ነው። የሽምብራ ዱቄት በቆዳ ላይ ያለውን ከመጠን ያለፈ ቅባት የመምጠጥና ቆዳዎችን የማጽዳት ልዩ ተሰጥኦ አለው። እርድ ደግሞ ኩርኩሚን የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር ቆዳን የሚያቀላና ባክቴሪያን የሚገድል ተፈጥሯዊ መድኃኒት ነው። ይህ ውህድ የፊት ፀጉርን ፌሻል ኤር ቀስ በቀስ ለማከም እና ቆዳን እንደ መስታወት ለማጥራት ይረዳል። አዘገጃጀቱም 2 ማንኪያ ሽምብራ ዱቄት፣ ግማሽ ማንኪያ እርድና ጥቂት ወተት ወይም ውሃ መቀላቀል፣ ኩፍ እስኪልም መጠበቅ። ይህ ማስክ ፊት ላይ ሲደርቅ ቀስ እያሉ በማሸት መታጠብ የሞተ ቆዳዎችን በአንድ ጊዜ ያስወግዳል። እርድ ልብስ እንዳይቆሽሽባችሁ ጥንቃቄ አድርጉ። ነገር ግን በቆዳችሁ ላይ የሚተወውን ብርሃን እጅግ አስደናቂ ነው። በሳምንት 1 ጊዜ ይህን ማድረግ የቆዳ ቀለም አንድ አይነት ለማድረግ ይረዳል። ይህ ማስክ ከጥንት ጀምሮ ለሙሽሮች ቆዳቸው እንዲያበራ የሚሰጥ ሚስጥራዊ ውህድ ነው። 7ኛው ማስክ ለስላሳና ለተጎዳ ቆዳ የተዘጋጀ የቆዳ ምግብ ነው። ኦትሚል፣ አጃና ወተት። ይህ ማስክ ቆዳችሁ እንዳይቆጣ የመከላከል አቅም አለው። ኦትሚል በውስጡ ሳፖኒስ የተባለ ተፈጥሯዊ ሳሙኖችን ይዟል። እነዚህ ቆዳን ሳይጎዱ ቆሻሻን ጠራርገው ያወጣሉ። ወተት ደግሞ በውስጡ ያለው ፋት እና ፕሮቲን ቆዳን ከውስጡ ይመገባል፣ ድርቀትንም ወዲያውኑ ያስታግሳል። ይህ ማስክ ቆዳችሁ በብርድ ወይም በኬሚካል ምክንያት ለሚሰነጣጠቅ ሰዎች ፍቱን መፍትሄ ነው። አጃውን ፈጭታችሁ ከጥቂት ወተት ጋር አዋህዳችሁ ለ20 ደቂቃ ፊት ላይ መተው። ስታጠቡት ቆዳችሁ ልክ እንደ ቅቤ ሲለሰልስ ይሰማቸዋል። ኦትሚል የቆዳን ፒኤች ባላንስ፣ የአሲድ አልኮላይን ሚዛን የመጠበቅ ከፍተኛ አቅም አለው። ይህ ማስክ ቆዳችሁ ላይ የሚወጡ ትናንሽ ሽፍታዎችንም የማካከክን የመቀነስ ችሎታ አለው። ለተሻለ ውጤት በወተቱ ጥሬ ያልፈላ ቢሆን ይመረጣል፣ ምክንያቱም ኢንዛይሞቹ ሳይሞቱ ቆዳችሁን ያክሙታል። አሁን ወደ 8ኛውና የመጨረሻው ማስክ ደርሰናል። ይህ የአስቸኳይ ጊዜ ማስክ ይባላል። ቲማቲምና ስኳር። ከቤት ከመውጣታችሁ በፊት ቆዳችሁ ድንገት እንዲያበራ ከፈለጋችሁ ይህን ተጠቀሙ። ቲማቲም በውስጡ ሊኮፒን የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር ቆዳን ከፀሐይ ጨረር የሚከላከል ተፈጥሯዊ ሰንስክሪን ነው። ቲማቲም አሲዳማ ባህሪ ስላለው ፊት ላይ ያሉ ጥቁር ነጠብጣቦችን በፍጥነት በማጥፋት አቅም አለው። ስኳር ደግሞ እንደ ስክራብ በመሆን የጠቆረውን የቆዳ ክፍል ፈትፍቶ ያስወግዳል። አጠቃቀሙ 1 ቲማቲም በ2 ስንጥቅ ግማሹን ስኳር ውስጥ በመንከር ፊትን ቀስ አድርጎ በክብ እንቅስቃሴ ማሸት። ይህንን ለ5 ደቂቃ ብቻ አድርጋችሁ ስትታጠቡ ፊታችሁ ወዲያውኑ እንደበራ ትገነዘባላችሁ። ቲማቲም የቆዳ ቀዳዳዎችን የማጥበብና ከመጠን ያለፈ ቅባትን የመቀነስ ስራን ይሰራል። ይህ ማስክ በተለይ አፍንጫ አካባቢ ለሚወጡ ጥቁር ነጠብጣቦች በጣም ጥሩ መፍትሄ ነው። ፈጣን ለውጥ ለሚፈልግ ሰው ከዚህ የተሻለ ማስክ የለም። እነዚህ 8 ማስኮች ስንጠቀም ማወቅ ያለብን አንድ ትልቅ ሚስጥር አለ። እሱም የቆዳ ዝግጅት ነው። ማንኛውም ማስክ ከመቀባታችሁ በፊት ፊታችሁ ለብ ባለ ውሃ መታጠብ ወይም እንፋሎቱን ስቲም ማድረግ አለባችሁ። ይህ ቀዳዳዎች እንዲከፈቱና ማስክ ወደ ውስጥ ዘልቆ እንዲገባ ያደርጋል። በተጨማሪም ማስኮቹን ከታጠባችሁ በኋላ በቀዝቃዛ መታጠብ ቀዳዳዎቹ ተመልሰው እንዲዘጉ ያደርጋል። ይህ ተርሚናል ሾክ ቆዳን ይጠብቃል። እነዚህ 8 ማስኮች አይተናል፣ ግን ትልቁ ጥያቄ ውጤቱን መቼ ያየዋለሁ የሚለው ነው። ዛሬ አንድ ታላቅ ግብዣ አለኝ። የ7 ቀናት የቆዳ ለውጥ ፈተና። ይህ ፈተና በ7 ቀናት ውስጥ ብቻ ቆዳችሁ እንዲያንጸባርቅና ጤናማ እንዲሆን ታስቦ የተዘጋጀ የጊዜ ሰሌዳ ነው። የመጀመሪያው ቀን የጽዳት ቀን ዲቶክስ ዴይ። ጉዟችንም በድንች ሎሚ ማስክ እንጀምራለን። የሳምንቱን ቆሻሻና የፀሐይ ቃጠሎ ጠራርጎ ያስወግዳል። ሁለተኛው ቀን የረፍት ቀን። በዚህን ቀን ምንም ማስክ አታደርጉም። ቆዳችሁ ራሱን እንዲያድስ እድል ስጡት፣ ነገር ግን በቂ ውሃ መጠጣትን አትርሱ። ሶስተኛ ቀን የሞተ ቆዳ ማስወገጃ ኤክስፎሊቴሽን ዴይ። የዚህን ቀን የፓፓያን ማር ማስክ እንጠቀማለን። የሞተውን ቆዳ አንስተን አዲሱን ብርሃን እናወጣለን። አራተኛ ቀን ጥልቅ እርጥበት ሃይድሬሽን ዴይ። የዚህን ቀን የሙዝና እርጎ ማስክ እናደርጋለን። ቆዳችሁ እንደ ሕፃን እንዲለሰልስም ያደርገዋል። አምስተኛ የጥገና ቀን ሪፔር ዴይ። በዚህን ቀን በሬትና ዱባ የተሰራ ቆዳችንን ማስክ እናደርጋለን። ማንኛውም አይነት መቆጣትና መቅላትን እናክማለን። ስድስተኛ ቀን የማጠቢያ ቀን ታይትኒንግ ዴይ። የዚህን ቀን የእንቁላልና የቡና ማስክን እናደርጋለን። ቆዳችን ወጥረን ወጣትነትን እንመልሳለን። ሰባተኛ ቀን የመጨረሻ ብርሃን ዘአልቲሜት ግሎው። ፈተናውን በቲማቲምና ስኳር ማስክ እናጠነቀቃለን። ፊታችሁን ታጥባችሁ መስታወት ውስጥ ሲታዩ ራሳችሁን አታውቁትም። ይህ የ7 ቀን ቻሌንጅ ቆዳችሁ ብቻ ሳይሆን በራሳችሁ ላይ ያለውን መተማመን ይጨምራል።
ዛሬውኑ ይጀምሩት። ማስኮቹን ስንጠቀም ውጤቱ እንዲቀጥል ማድረግ ያለብን ወሳኝ ነገሮችም አሉ። አንደኛው ጊዜ ነው። ብዙ ሰዎች ማስክ ቀብተው 1 ሰዓት ያቆያሉ። ይህ ስህተት ነው። ማስክ ከ20 ደቂቃ በላይ ፊት ላይ መቆየት የለበትም። ማስኩ ፊት ላይ በጣም ደርቆ ከተነጣጠቀ የቆዳችሁን ተፈጥሯዊ እርጥበት አብሮ ይመጠዋል። ይህም ድርቀትን ይፈጥራል። ማስክ ስትታጠቡ ፊታችሁን በኃይል አትፈትጉት። ይልቁንም በክብ እንቅስቃሴ በቀስታ እሹት። ሶስተኛው ከታጠቡ በኋላ የሚደረግ ጥንቃቄ ነው። ፊታችሁ በፎጣ አስታረቁ፣ አትቀባጥሩት። ይልቁንም ፎጣውን ፊቶ ላይ በማድረግ ቀስ በማድረግ ውሃውን ብቻ ይምጠጡት። ፎጣው ንጹህና ለፊት ብቻ የተለየ መሆን እርግጠኛ ይሁኑ። የሰውነቱ ፎጣ ለፊት መጠቀም ባክቴሪያን ያስተላልፋል። ከማንኛውም ማስክ በኋላ ተስማሚ የሆነ ሞይስቸራይዘር ወይም ጥቂት የኮኮናት ዘይት መቀባትን ለውጡን በቆዳችሁ ውስጥ ይቆለጥፈዋል። ማስኮችን ማታ ማታ ብታደርጉ ይመረጣል። ምክንያቱም ቆዳችሁ ከታጠበ በኋላ ከፀሐይና ቆሻሻ ርቆ ራሱን እንዲጠግን ጊዜ ያገኛል። በቀን ውስጥ ማስክ ካደረጋችሁ ደግሞ የግድ ፀሐይ መከላከያ ሰንስክሪን መጠቀም አለባችሁ። ምክንያቱም ቆዳችሁ አዲስ ስለሚሆን ለፀሐይ ተጋላጭ ነው። እነዚህ ጥቃቅን ጥንቃቄዎች የ7 ቀን ለውጥ ዘላቂ ያደርጉታል። ውድ የጤና አምባ ቤተሰቦች ከላይ የምናቀርበው ነገር 50% ብቻ ነው። የቀረው 50% የሚመጣው ከውስጥ ነው። ቆዳችሁ የውስጥ ጤንነታችሁ መስታወት ነው። በቂ ውሃ ካልጠጣችሁ ምንም ማስክ ብታደርጉ ቆዳችሁ ድርቅ ማለቱን አይቀርም። በቀን ቢያንስ 8 ብርጭቆ ውሃ መጠጣት የቆዳችሁ ሕዋሳት በውሃ እንዲሞሉና እንዲወጠሩ ያደርጋል። አረንጓዴ ቅጠላቅጠልና ፍራፍሬዎችን መመገብ ደግሞ ለቆዳችሁ አንቲኦክሲዳንት ጥበቃ ይሰጠዋል። በተለይ ቫይታሚን ኤ፣ ሲ እና ኢ የያዙ ምግቦች የቆዳን ጤና በከፍተኛ ሁኔታ ያሻሽላሉ። ስኳርና ቅባት የበዛባቸው ምግቦች መቀነስ ለብጉር መጥፋት ቁልፍ መፍትሄ ነው። ጤናማ እንቅልፍ ደግሞ ቢዩቲ ስሊፕ ይባላል። ሌሊት በምተኙበት ሰዓት ቆዳችሁ ኮላጅን ያመርታል። ስለዚህ እነዚህ 8 ማስኮች ከጨዋ አመጋገብና ከእንቅልፍ ጋር ካዋሃዳችሁ ውጤቱ አስደንጋጭ ይሆናል። ውበት ከውስጥ ይጀምራል፣ ተፈጥሮ ደግሞ ያጠናቅቀዋል። እነዚህ 7 ቀናት ለራስዎ ስጦታ ይስጡ። እስካሁን ድንቅ ማስኮችን አይተናል። ነገር ግን አንድ ወሳኝ ህግ አለ። የሁሉም ሰው ቆዳ አንድ አይደለም። ማንኛውም ተፈጥሯዊ ማስክ ሙሉ ፊቱ ላይ ከመቀባቱ በፊት ፓች ቴስት ማድረግ አለበት። ፓች ቴስት ማለት ጥቂት ውህድ ወስዶ ከጆሮ ጀርባ ወይም በእጅ ውስጥ ውስጠኛው ክፍል ላይ መቀባት ለ15 ደቂቃ መታገስ ማለት ነው። ቆዳው ከቀላ፣ ከከፋ ወይም የማክሰስ ስሜት ካመጣ ያ ማስክ ለፊቱ አይስማማም ማለት ነው። ወዲያውኑ ይታጠቡት። ቆዳው በ3 ዋና ዋና ክፍሎች መለየት ይችላሉ። ደረቅ፣ ቅባታማና ድብልቅ። ደረቅ ቆዳ ካለቦት እንደ ማር፣ ሙዝና እርጎ ያሉ እርጥበት ሰጪ ማስኮችን ያዘውትሩ። ቅባታማ ቆዳ ካሎት የሽምብራ ዱቄት፣ እርድና ቲማቲም ቅባቱን ለመቆጣጠር ይረዶታል። ድብልቅ ቆዳ፣ አፍንጫና ግንባር ቅባት። ሌላው ደረቅ ካሎት ማስኮቹን በቦታው ይለዋውጡ። ለምሳሌ አፍንጫው ላይ ቲማቲም፣ ጉንጮ ላይ ማር መጠቀም ይችላሉ። በብጉር የተወረወረ ወይም የቆሰለ ፊት ካሎት ስኳር ያለባቸው ማስኮች ስክራብ አይጠቀሙ፣ ምክንያቱም ቁሱን ሊያባብሱት ይችላሉ። ተፈጥሯዊ ማለት ምን ጉዳት የለውም ማለት አይደለም። ለቆዳ የሚስማማውን በጥበብ ይምረጡ። ብዙ ሰዎችም ተፈጥሯዊ ነገር ትተው ወደ ኬሚካል የሚሮጡት ቶሎ ለውጥ አላየውም በሚል ሰበብ ነው። ኬሚካሎች ቆዳን አቃጥለው በግዳጅ ነጭ ሊያደርጉ ይችላሉ። ነገር ግን ተፈጥሮ የሚሰራው በሂደት ነው። የሰው ልጅ የቆዳ ህዋሶች ራሳቸውን ለመተካት ስኪን ሴል ተርኖቨር በአማካኝ ከ28 ከ30 ቀናትን ይፈጅባቸዋል። ስለዚህ እውነተኛና ዘላቂ ለውጥ ለማየት ማስኮቹን ቢያንስ ለ21 ቀናት ወይም ለ1 ወር በትዕግስት መጠቀም አለቦት። ዛሬ ተቀብተ ነው ነገ ተአምር አይጠብቁ። ነገር ግን ከ1 ወር በኋላ ቆዳው ፎቶሾፕ የተደረገ እስኪመስል ድረስ ሲጠራ ያዩታል። ተፈጥሮ የሚሰጠው ውበት ቋሚ ነው። ቆዳውንም ቀጭንና ስስ አያደርገውም። ያስታውሱ፣ ውድ ክሬሞች ውስጥ ያሉት ንጥረ ነገሮች የተገኙት ከነዚህኛ ከምንጠቀምባቸው እፅዋትና ፍራፍሬዎች ነው። ልዩነቱ ፋብሪካዎች መዓዛና መቆያ ኬሚካል ይጨምሩባቸዋል። እኛ ግን ትኩስና ንጹህ ሆነውን እንጠቀማለን። ትዕግስት የውበት ሁሉ እናት ናት። ተፈጥሮን ይመኑት፣ እርሱም በውበት ይክሳቸዋል። በየቀኑ መስታወት ውስጥ እያዩ መጨነቅን ያቁሙ፣ በሂደቱም ይደሰታሉ። በዚህ ቪዲዮ ውስጥ ያየናቸው 8 ማስኮች እንደ ፍላጎታችሁ መለዋወጥ ትችላላችሁ። ነገር ግን በሳምንት ከ3 ጊዜ በላይ ማስክ ማድረግ ቆዳውን ሊያደክም ይችላል። ሁልጊዜ ማስክ ከመቀባታችሁ በፊት እጃችሁ ንጹህ መሆኑን አረጋግጡ። ቆሻሻች ባክቴሪያን ወደፊት በማስተላለፍ ብጉሩንም ያመጣል። ማስኩን አዘጋጅታችሁ ከ15 ደቂቃ በላይ አታቆዩት፣ ምክንያቱም ተፈጥሯዊ ስለሆነ ቶሎ የመበላሸት ወይም የመክሰም ባህሪ አለው። ሁልጊዜ አዲስ አዘጋጅታችሁን ተጠቀሙ። ይህ የውበት ጉዞ በ7 ቀናት ይጀምራል፣ በ21 ቀናትም ይለመዳል፣ በ90 ቀናት ደግሞ ማንነቱ ይሆናል። ውድ የጤና አምባ ቤተሰቦች እግዚአብሔር የሰጠን ተፈጥሮ ለሁሉም ችግራችን መፍትሄ አለው። ውበት ማለት ቆዳን ማቅላት ሳይሆን ያለንን ቆዳ ጤናማና ንጹህ አድርጎ ማቆየት ነው። ዛሬ ያየናቸው 8 ማስኮች ይህንን ጤናማ ውበት በቤታችሁ እንድታገኙ ይረዳችኋል። ይህ ቪዲዮ ጠቃሚ ነው ካገኛችሁት ለጓደኞቻችሁና ለምትወዷቸው ሰዎች ሼር በማድረግ ውበትን አጋሩ። በኮሜንት መስጫው ላይ ደግሞ ከእነዚህ ማስኮች መሃል የትኛው መጀመሪያ እንደሚሞክሩት ጻፉልኝ። ውጤቱን ስታዩ ተመልክታችሁ ንገሩኝ። ለቻናላችን አዲስ ከሆናችሁ
ሰብስክራይብ በማድረግ በየሳምንቱ የሚለቀቁ የጤናና የውበት ሚስጥሮችን ይከታተሉ። የደወል ምልክቷን በመጫን ቪዲዮ በለቀቅን ቁጥር የመጀመሪያ ተመልካች ይሁኑ። በቀጣይ ሳምንት እጅግ የሚያስደንቅ ቪዲዮ ጸጉርን በፍጥነት የሚያሳድግና የሚያጠናክሩ 5 ተፈጥሯዊ ቅባቶች በሚል ርዕስ እንገናኛለን። እስከዚያ ድረስ በተፈጥሮ ውበት ይድመቁ፣ ራሳችሁንም ውደዱ። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልኝ።